ሰላም እንደምሰሙታችኋል የነፃ መረጃ ዩቲዩብ ቻናል ቤተሰቦች በሰባተኛው ወር የእርግዝና ቪዲዮአችን ተገናኝተናል። 7 ወሬን አጠናቅቄ ነው የመጣሁት። ጊዜው እንዴት እንደሚሄድ አስቡት። 7 ወር ደርሰናል። ከዚህ በኋላ ቀሪ 2 ወር ብቻ ነው የሚቀረን። በጣም እየፈጠነ ነው። 7 ወር መጨረሻ ብቻ ሳይሆን በቶሎ 7 ወር እንደጨረስኩ አልመጣሁም። አሁን ላይ 7 ወር ከ2 ሳምንት አካባቢ ሆኖኛል። በቶሎ ቪዲዮ ለእናንተ መስራት አልቻልኩም። እንደውም ጠፋሽ እያላችሁ የጻፋችሁልኝ ነበር። በጉጉት ስንጠብቅ ምን ነው ነዚህ እያላችሁ። የልጆች ትምህርት ቤት ተዘግቷል እንደሚታወቀው አሁን ላይ። ስለዚህ ያንን ተከትሎ በቶሎ ቪዲዮ ለመስራት አልቻልኩም። ከነሱ ጋር ጊዜ ማሳለፍ ስለነበረብኝ የተወሰነ ሰዓት ለማግኘት ተቸግሬ የጠፋሁባችሁ። አሁን ግን ጊዜና አመቻችቼ ይኸው መጥቻለሁኝ። 7 ወሬን አጠናቅቄያለሁ። ያለፈው 7 ወር እኔ ጋር እንዴት ነበር? ምን አይነት አዲስ ነገሮች ነበሩ? የነበሩ ምልክቶች፣ በአጠቃላይ ያለውን ነገር በዚህ ቪዲዮ አጋራችኋለሁ። ለቻናሌ አዲስ ከሆናችሁ ግን ቻናሌን ሰብስክራይብ አድርጉልኝ። መረጃው ለብዙዎች ተደራሽ እንዲሆን እንድታጋሩት እጠይቃለሁ። ላይክ አድርጉ። የተሰማችሁ ሀሳብ አስተያየት ካለ ኮሜንት ላይ ልጽፉልኝ ትችላላችሁ። በቀጥታ ወደ ቪዲዮአችን እናልፋለን። አብራችሁኝ ይሁኑ። ተመልሻለሁ። ያለፈው ወር እኔ ጋር 7ኛ ወር ማለት ነው ጥሩ ነበር ያለፈው። ደስ የሚል ጊዜ ነበር ያሳለፍኩት። የልጆች ትምህርት ቤትም ስለተዘጋ ከነሱ ጋር ቢዚ የመሆን ነገር አለ። ያው ድካም ቢኖረውም ግን ደግሞ በእርግዝናችን የምናስተናግዳቸውን ምልክቶች በይበልጥ እንዳናስባቸውና እንድንረሳቸው ለኔ የነሱ መኖር አግዞኛል። ስለዚህ ከነሱ ጋር የተለያዩ አክቲቪቲዎችን አደርግ ስለነበረ ብዙም ቤት ውስጥ አልነበርንም። ወደ ውጭ እንወጣ ነበር፣ እንቅስቃሴዎች ነበሩን እና ያንን ስናደርግ 7 ወሩ በጥሩ ሁኔታ እኔ ጋር ተጠቃሏል ማለት ነው። በተመሳሳይ እንደኔ 7 ወር ሆነሽ ደግሞ ጥሩ ጊዜ የምታሳልፊ እናት ልትኖር ትችላለሽ። በተቃራኒው ትንሽ ከበድ የሚል የእርግዝና ጊዜ ያጋጠማችሁ እናቶች ልትኖር ትችላላችሁ። ልምዳችሁን ኮሜንት ላይ ልታጋሩን ትችላላችሁ። እኔ ጋር ግን 7 ወር ከሞላ ጎደል ጥሩ ነበረ ያለፈው። ነገር ግን የተለያዩ ምልክቶች ነበሩኝ። በተለይ አሁንም እንደምትሰሙት ከሆነ ትንሽ ትንፋሽ ለኔ ቆረጥ ይልብኛል። አላቅም እናንተ ጋር የተሰማ እንደሆነ። ለምን የድካም ስሜት አለው፣ ለመተንፈስ መቸገር ስሜት አለኝ። አሁንም 7 ወር ላይም እንደዛ ነበር ያሳለፍኩት። ጽንሱ ከማደጉ ጋር በተያያዘ የመተንፈሻ አካላችንን ስለሚጫነው እንደዚሁ ለመተንፈስ እንደምንቸገር የጤና ባለሙያዎች የሚያስቀምጡት። ስለዚህ እኔ ጋር ትንሽ ያ የድካም አይነት ስሜት መሰማቱና የትንፋሽ መቆራረጡ አለ ማለት ነው። ሌላው ሽንት ቶሎ መምጣት ነው ያለው። ይህም ከጽንሱ እድገት ጋር በተያያዘ አሁን ላይ ወደ ታች ስለሚጫነን ሽንታችን ቶሎ ሊመጣ ይችላል። እንደ መጀመሪያው የእርግዝና ክፍለ ጊዜያችን ማለት ነው። ከ2 ወር እስከ 3 ወር እንደነበረ ያ አሁን ላይ በደንብ ነው የሚጨምረው። 3ኛው የእርግዝና ክፍለ ጊዜ ላይ እሱ 7 ወር ላይ ነበረ። አሁንም እንደቀጠለ ነው። እንደዚሁም ሌላኛው የነበረኝ ምልክት ደግሞ አሁን ላይ በጣም ወደ ማህፀን የመጫንና የመግፋት አይነት ስሜት ይሰማናል። ምናልባትም መራመድ እስከሚከለክለኝ ድረስ ነበር። እኔ ወደታች በጣም ይገባል እና ወደ ማህፀኔ ውስጥ እየገባ ይሁን አላቅም፣ ለመራመድ እስከ መከልከል ድረስ ስንጥቅ የሚያደርግ ስሜት ይሰማናል። ምናልባትም እንደ ምጥ አይነት ስሜት የመሰማት አይነት ነገር እኔ ጋር 7ኛ ወር ላይ ነበረ። አሁንም እሱም እንዳለ ነው። ከዚህ በኋላም ይቀጥላል ማለት ነው። ያው የተዘጋጀ ስለሆነ ከዚህ በኋላ መዘጋጀቱን የሚጠቁም አንድ መንገድ እንደሆነ የጤና ባለሙያዎች ያስቀምጣሉ። ስለዚህ ጽንሱ ወደታች ከመጫኑ ጋር በተያያዘ ታችኛው የሆድ አካባቢ ክፍል ምቾት የማጣትና ወደታች የመግፋት አይነት ስሜት፣ እንደምጥ አይነት የሚመስል አይነት ስሜት መሰማት በዚህ በ7ኛ ወር እኔ ጋር ነበረ። በተመሳሳይ የሚያጋጥማችሁ እናቶች ትኖራላችሁ። ያው ከዚህ በኋላ ይህ ነገር የተደጋገመ ነው የሚሄደው። እየተዘጋጀ ስለሆነ እነሱ እንደሚሉት
ይህ ነገር ነበረኝ። ሌላው የቆዳ ከለር መቀየር ነው። በዚህ 7ኛው ወር ላይ ራሴ ላይ የተመለከትኩት ፊቴ እንደበፊቱ አይደለም። አሁን ላይ ትንሽ እየጠቆረ ነው። እንደዚሁ ፊት መጥቆር ብቻ ሳይሆን ብብትና ብብት አካባቢ እንደዚሁም ደግሞ መቀመጫችን አካባቢ የመጥቆር አይነት ነገር ከዚህ በኋላ ይጨምራል። እኔ ከ7 ወር ላይ ነው ይሄ ነገር በደንብ እየታየ የመጣው። ስለዚህ አንገቴ አካባቢ የመጥቆር ነገር አለው። ከኋላ በተለይ በጣም እየጠቆረ ነው የመጣው። እንደዚሁም ብብትና ብብት እንዳልኳችሁ መቀመጫችን፣ የተለያዩ የመገጣጠሚያ አካላችን ላይ የመጥቆር ምልክት ሊያጋጥመን ይችላል። እኔ እሱ በ7ኛው ወር ላይ አጋጥሞኛል። እንደዛ የቆዳ ለውጥ አለኝ። እንደዚሁም ከዚህ ከቆዳ ጋር በተያያዘ ሆድ አካባቢ የማሳከክ አይነት ስሜት እየገፋ ስለሆነ ነው መሰለኝ ቆዳችን ስለሚሳሳብ የማሳከክ አይነት ነገር አለው። ለሱ ደግሞ ያው ማሳከኩ እንዲቀንስልኝ እኔ የተለያዩ ኦይሎችን እቀባለሁ። የመጀመሪያው ኮኮናት ኦይል ነው። ሌላ ደግሞ የማንዶሊን ኦይል ነው። እሱን እቀባለሁ ስትሬች ማርክም እንዳይወጣብን ስለሚያግዘን ማለት ነው። እንደዛም ሆኖ ግን ስትሬች ማርክ ሊወጣብን ይችላል። ያው የእናትነት ስጦታችን ስለሆነ አሁን ላይ ሆዳችንን ከማሳከክ ጋር በተያያዘ እንደዚሁም ጎንና ጎን አካባቢ ስትሬች ማርክ ወጥቷል። ኦልሬዲ በቃ ተሰንጠቅ ብሎ ጀምሯል ማለት ነው የስትሬች ማርክ መውጣት። እሱ ሌላኛው ምልክት ነበረ በዚህ በ7ኛው ወር ላይ። እንደዚሁም ደግሞ የምግብ አለመፈጨት፣ ሆድ መድረቅ በዚህ በ7ኛው ወር ላይ ቀጥሏል። እሱን ደግሞ ለመከላከል ያው የተለያዩ አትክልቶችን መመገብ እንደዚሁም ደግሞ በቂ ፈሳሽ መውሰድ የጤና ባለሙያዎች ስለሚመክሩ ያንን እያደረኩኝ የተወሰነም ቢሆን እንዲቀንስልኝ በዛ መንገድ የተከላከልኩት ነው የነበረው። እንደዛም ሆኖ ግን ያው ከእርግዝናችን ጋር ተያይዞ የሚመጣብን ነገር ስለሆነ አሁን እሱም እንዳለ ነው። ሌላው በዚህ ወር ላይ የነበረው ምልክት እንቅልፍ ለመተኛት መቸገር ነው። 7ኛው ወር ላይ ትንሽ ሌሊት መተኛት ያስቸግረኛል። ይህም ከሆርሞናችን ለውጥ ጋር በተያያዘ የሚመጣ እንደሆነ የጤና ባለሙያዎች የሚናገሩት። ስለዚህ ብዙ ምቾት ያለውና ይሄ በቃ በደንብ እንቅልፋችሁን እስከምትጠግቡ ድረስ የመተኛት ነገር ላይኖራችሁ ይችላል እንደኔ በተመሳሳይ። ስለዚህ እኔ 7ኛው ወር ላይ ይህ ነገር አጋጥሞኝ ነበረ። እንደዚሁም አሁን ላይ ከፅንሱ እድገት ጋር በተያያዘ ወገቤን በጣም ነው የሚያመኝ። የወገብ ህመም ጀምሯል ማለት ነው። እንደ በፊቱ አይደለም። አሁን ላይ ትንሽ ከበድ ይላል። የጀርባ ህመም መኖር፣ ምቾት ያለመሰማት ስሜት ከኋላ ወገባችን አካባቢ ይጀምራል። እንደኔ ተመሳሳይ የሚያጋጥማችሁ እናቶች ልትኖሩ ትችላላችሁ። እሱ ምልክት ነበረ 7ኛው ወር ላይ። አሁንም የቀጠለ ምልክት ነው። ሌላው ምልክት ደግሞ የተወሰነ የክብደት መጨመር ነው በዚህ ወር ላይ ያለኝ። የክብደት መጨመሩ እንግዲህ በዚህ ወር ላይ የመጣ አይደለም። ቀስ እያለ የሚመጣ ነው። ግን እዚህኛው 7ኛ ወራችን ላይ ስንመጣ ግን በፍጥነት የክብደት መጨመር ሊያጋጥመን ይችላል። እኔ እንደውም እንደምታዩ ብዙም የክብደት መጨመር የለኝም። የተወሰነ እንቅስቃሴ ስለማድረግ ስለምጓዝም ይመስለኛል። እንደዚሁም ደግሞ እንደየተፈጥሯችን ይለያያል። ብዙ እናቶች ከፍ ያለ ኪሎ ልታገኙ ትችላላችሁ በእርግዝናችሁ ወቅት። እንደኔ ደግሞ ተመጣጣኝ የሆነ የኪሎ መጨመር ሊያጋጥማችሁ ይችላል። እኔ ካረገዝኩኝ በኋላ 6 ኪሎ አካባቢ ነው የጨመርኩት። ብዙ የሚባል መጨመር አይደለም ያለው። ይህ እንደውም በፍጥነት የሆነው 7ኛው ወር ላይ ነው ትንሽ የኪሎ መጨመር የመጣው። እንደዚሁም ከዚህ ጋር በተያያዘ አሁንም እኔ ጋር ብዙ አይደለም ለውጡን ስትመለከቱኝ፣ እንደውም ብዙም ላያስታውቃችሁ ይችላል። ግን ከንፈርና አፍንጫ አካባቢ በተወሰነም ቢሆን መጀመሪያ ከነበረው መጠን የመጨመር የአፍንጫና የከንፈር መጠን የመጨመር ነገር አጋጥሞኛል። እንደዚሁም ሌላኛው ምልክት ደግሞ የልጁ እንቅስቃሴ በጣም እየፈጠነ ነው፣ እየጨመረ ነው። እኔ ጋር የነበረው 7ኛው ወር ላይ በጣም ነው የሚራገጠው። እንዴት እንደሚሰማ ልነግራችሁ አልችልም። ያ እሱ ከዚህ በፊት ከነበሩት ወራት ላይ የጨመረው ሌላኛው ምልክት ነበር 7ኛው ወር ላይ። በአጠቃላይ እነዚህ ምልክቶች ነበር እኔ ጋር የነበሩት። በተመሳሳይ ከኔ ጋር የኔን አይነት ምልክት የምትጋሩ እናቶች ልትኖሩ ትችላላችሁ። እንደዚሁም ደግሞ ከኔ በተቃራኒ ሌላ ምልክቶች ያጋጠማችሁ እናቶችም የምትኖሩ ነው የሚመስለኝ። እንደዚሁ አሁንም ልምዳችሁን እያጋራችሁን
በጋራ እየተነጋገርን የምንቀጥል ነው የሚሆነው። በዚህ ወር ላይ ከነዚህ ምልክቶች በተጨማሪ ክትትል ማድረግ ቀጥያለሁ። የተለያዩ ምርመራዎች ነበሩኝ። ጥሩ ነበረ ሁሉም ነገር ሄደው። ነገር ግን በተለየ መልኩ አንድ ነገር አጋጥሞኛል። በተለየ ሳይሆን የመጀመሪያ ልጅ ላይ ታስታውሱ ከነበረ ከዚህ በፊት ስትከታተሉኝ የመጣችሁ እናቶች ከሆናችሁ የስኳር ህመም ወይንም በእርግዝና ለሚመጣ የስኳር ህመም ተጋላጭ ነበርኩኝ። ያ ነገር አሁንም ሁለተኛ ልጅ ላይ አልተመለሰም ነበረ። እዚህኛው እርግዝና ላይ ግን ተመልሶ መጥቷል ማለት ነው። የጀስቴሽናል ዲያቤት የምንለው በእርግዝና ጊዜ የሚያጋጥማት ማለት ነው አንዲት እናት፣ እሱ ተመልሶ መጥቷል። ያንን ነገር ገጥሞኛል ማለት ነው። በነበረኝ የእርግዝና ክትትል ወቅት ይህን ያጋጠመው ብዙም የሚያሰጋ ውጤት አይደለም ያለው። እስካሁን ኢንሱሊን መውሰድ አልጀመርኩም፣ ውጤቱ በጣም ከፍ ያላለ ስለሆነ ማለት ነው። ስለዚህ 7ኛ ወር ላይ እሱ አጋጥሞኛል። የጀመርኩት ይህንን ነገር ለማስተካከል የተለየ የአመጋገብ ሁኔታ እንድከተል በሐኪም ትዕዛዝ ተሰጥቶኛል። እንደዚሁ የምግብ ዝርዝሮችን አውጥተው ሰጥተውኛል። ያንን የምግብ ዝርዝር በመከተል ላሻሽለው እንደምችል ነው የተነገረኝ። እንደዚሁም ደግሞ ጠዋት ከምግብ በፊት፣ ከምግብ በኋላ፣ ምሳ ሰዓት ላይ ደግሞ ከምሳ ከበላን ከ1 ሰዓት በኋላ፣ እራትም እንደዚሁ ከበላን ከ1 ሰዓት በኋላ በየቀኑ የራሴን ደም ቤት ውስጥ የምለካበት ትንሽዬ መሳሪያ ሰጥተውኝ እሱን እየተጠቀምኩኝ እየለካሁኝ ያለበትን የቁጥር ሁኔታ እየተከታተልኩት ነው የምገኘው። ነገር ግን የጠዋቱ ከምግብ በፊት ያለው ውጤት አሁንም አልተስተካከለም፣ ጥሩ አይደለም ያለው እና ምናልባት ቀጣይ የሚኖረን ቀጠሮ ላይ ሲሄድ ውጤቱን አይተው ኢንሱሊን ልጀምር እችላለሁ፣ ወይንም ደግሞ ብዙ የሚያሰጋ አይደለም በዚሁ እንጨርሷለን ሊሉም ይችላሉ እና ቀጣይ የሚኖረን ቀጠሮ ላይ 8ኛ ወሬ ላይ ስመለስ ያለውን ነገር ይዤላችሁ እመጣለሁ። ነገር ግን በዚህ ወር ላይ እኔ ይህ አጋጥሞኛል ማለት ነው። በእርግዝናችሁ ወቅት ለሚመጣ የስኳር በሽታ ተጋላጭ ስትሆኑ ራሳችሁን መውቀስ የለባችሁም። በምንችለው መጠን ግን ብንጠነቀቅ መልካም ነው። በተለይ ጣፋጭ ነገሮችን አብዝቶ ከመመገብ። ነገር ግን ጣፋጭ ነገር መመገብ ብቻ ሳይሆን ይህንን ነገር የሚያመጣው እንደ ጤና ባለሙያዎች መረጃ ከሆነ ማንም እናት የጥፋተኝነት ስሜት ሊሰማት አይገባም። የሆርሞኑ ለውጥ ስላለ ከዛ ጋር የሚመጡ የተለያዩ ነገሮች ስኳሩን ሊያመጡብን ይችላሉ። ስለዚህ የጥፋተኝነት ስሜት ሊሰማን አይገባም። ሊያጋጥማት ይችላል የትኛዋም እናት በእርግዝና ወቅት። እኔ ጋርም የተከሰተው ያ ነው። ይስተካከላል። ካልተስተካከለን ደግሞ ኢንሱሊን መውሰድ እንጀምራለን። ምክንያቱም አጋጥሟችሁም ውጤቱ ከፍ ስላለ ኢንሱሊን እየወሰዳችሁ ያላችሁ እናቶችም ልትኖሩ ስለምትችሉ ማለት ነው ይህንን መናገር የፈለግኩት። ይህ የተለየ ነገር ነበረ። ሌላው ውጤት ግን የደሙም የሽንቱም በጣም ጥሩ ነው የሄደው። ምንም የተለየ አዲስ ነገር የለኝም። ቀጣይ ወር ላይ እንግዲህ በ8ኛ ወር ማጠቃለያችን እንገናኛለን። እዛ ላይ ደግሞ የሚኖሩ አዳዲስ ነገሮችን ይዤላችሁ እመጣለሁ። አሁንም እንደ ነፍሰ ጡር እናት የተለያዩ እንክብካቤዎችን፣ ጥንቃቄዎችን ለራሳችንም ለጽንሱም ደህንነት ስንል ማድረጋችንን መቀጠል መርሳት የለብንም። የተመጣጠኑ ምግቦችን መመገብ፣ በቂ ፈሳሽ ማግኘት፣ የአካል ብቃት እንቅስቃሴ ማድረግ፣ ወክ ማድረግ፣ የተለያዩ እንቅስቃሴዎችን ማድረግ በእርግዝናችን ወቅት ይገባል። ያንን የጤና ባለሙያዎችም የሚመክሩት፣ እኔ እነሱን እያደረግኩኝ ራሴን እየተንከባከብኩ ነው በቻልኩት አቅም ያለሁት። ስለዚህ እናንተም ያንን እንድታደርጉ መልእክቴን አስተላልፋለሁ። የ7ኛ ወር የእርግዝና ቆይታዬ ከብዙ በጥቂቱ ይህንን ነበር የሚመስለው። በዚህ መልኩ አጋርቻችኋለሁ። እናንተ ጋር ደግሞ ያለውን ነገር ኮሜንት ላይ ብትጽፉልን ብታጋሩን እንደ እናት የምንማማርበት ነው የሚሆነው። ቀጣይ በ8ኛ ወር ቪዲዮአችን ነው የምንገናኘው። እስከዛው ቻናሌን ሰብስክራይብ እያደረጋችሁ የምሰራቸው ቪዲዮዎች እንዲደርሷችሁ ደግሞ ከጎን ያለችውን የደወል ምልክት እየተጫናችሁ ላይክ እያደረጋችሁ መረጃው ለብዙዎች ተደራሽ ነው እያጋራችሁ እንድትጠብቁኝ ጠይቃለሁኝ። ቀጣይ እንገናኛለን። እስከዛው ቸር ሰንብቱ።